ሰላም ጤና ይስጥልን የታሪክ ጓዳ ዩቲዩብ ቻናል ቤተሰቦቻችን በዛሬው ቪዲዮ ኢትዮጵያ ለሶስት ክፍለ ዘመናት ያስተዳደረውን የዛጉዌ ሥርወ መንግስትና ስያሜው የሚል መሰናዶ ይዤላችሁ መጥቻለሁ። እርግጠኛ ነኝ እንደምትወዱት አልጠራጠርም። መልካም ቆይታ ይሁንላችሁ። በመጀመሪያ ለሥርወ መንግስቱ ዛጉዌ የሚል ስያሜ እንዴት ለምን ተሰጠ በሚል መጠየቅ እንጀምር። በመሰረቱ ዛጉዌ የሚለው ስያሜ እንዴትና ለምን ተሰየመ የሚለው ሐሳብ አከራካሪና በታሪክ ምሁራን ዘንድ የተለያዩ ምልከታዎች ያለው ነው። ከነዚህ መካከል ሶስቱን እንደሚከተለው ላቀርብላችሁ እወዳለሁ። በጽሞና ይከታተሉት። አንዳንዶች ዛጉዌ የሚለው ስያሜ የተሰጠው የሥርወ መንግስቱ መስራች መራ ተክለ ሃይማኖት የመጨረሻውን የአክሱም ንጉስ ድልናወድን በጦርነት አሸሽቶ ወይም በጦርነት ድል አድርጎ የንጉሰ ነገስት ስልጣንን ተረከበ ሲሉ ለማጠየቅ በግዕዝ ልሳን አጉዬ የካሉት በኋላ በጊዜ ሂደት ዛጉዌ እየተባለ መጠራት ጀመር ይባላል። የዚህ ሐሳብ ባለቤቶች ይህን ሲሉ እውነታን ተመርኩዘው ነው፣ ያውም አፈታሪኮችን በሳይንሳዊ መንገድ መርምረውና አጣርተው ሂስቶሪካል የታሪክ አጻጻፍ ሜቶዶሎጂዎችን ተከትለው የከተቡት ታሪካዊ ሀቅ ነው። እንደሚታወቀው በመካከለኛው ምስራቅ የዛሬው ሳውዲ አረቢያ መካ ላይ ነብዩ መሐመድ የእስልምናን ሃይማኖት መስበክ ከመጀመራቸውና የእርሳቸው ተከታዮች በነበሩት አራት ኻሊፋዎች ወይም ካልፌትስ አማካኝነት ግዙፍ የእስላሚክ ኤምፓየር ተመስርቶ ስለነበር ከጊዜ ወደ ጊዜ ባደረገው መስፋፋት በዘመነ ሂጅራ የነብዩን ተከታዮች ወይም ሰሃቦች ተቀብለው በክብር ያስተናገዱትና ደህንነታቸውን አስጠብቀው ያስቀመጡትን በኋላም ወደ ርስታቸው የመለሱትን አክሱማውያንን ሳይቀር አሉታዊ ተጽዕኖ አድርገውባቸው ነበር። እዚህ ጋር ራሴን ለፀጉር ስንጠቃ ሰለባ ላለማድረግ አንድ ነገር ግልጽ አድርጌ መቀጠል እፈልጋለሁ። ማለትም እንግዲህ ለተቀበለው ወረታው አሉታዊ ተጽዕኖ ማሳደር ነው እንዴ የሚል ጥያቄ ከተጫረባችሁ ነብዩ መሐመድ እርሳቸው በህይወት እያሉ እንደ ሃይማኖት መሪ ሆነው ኡመተ እስላሙን የእስልምና አስተምሮ ሲሰብኩ እንደ ጦር መሪ ሆነው ጠላቶቻቸውን ሲከላከሉና ከመከላከልም አልፈው ማጥቃት አድርገው ወደ ተነሱባት መካ ሲመለሱና እንደ ታላቅ መሪ ሆነው በወቅቱ የነበረውን እስላማዊ ግዛት ሲያስተዳድሩ በነበሩበት ወቅት የአክሱማውያንን ውለታ የረሱ አልነበሩም። ይልቁንስ የአክሱም ሥርወ መንግስት የነብዩን ወዳጅነት አግኝተው ነበር። እርሳቸውም በአዋጅ ሳይቀር የሐበሻን ምድር አትንኩ ብለው ነበር። ነገር ግን ጋይስ ነብዩ መሐመድ መሞታቸውን ተከትሎ የእስላማዊ ግዛት ካሊፌት የነበሩት ወደ ቀይ ባህር ባደረጉት መስፋፋት የቦታው ስትራቴጂካዊ ጠቃሚነት አጎመዣቸውና የነብዩን ቃል ለማፍረስ ተገደዱ። ይህ የፖለቲካ መሪ ባህሪ ነው። እንደ ጎርጎሮሳውያን የዘመን ቀመር በ702 አዶሊስን አፈራረሷት። አክሱማውያኑም አረብን ለግማሽ ክፍለ ዘመናት እንዳላስከበሩት ቀኑ ተቀይሮ ግዙፉን የእስላማዊ ጦር ለመመከት የሚያስችላቸው ወታደራዊ ተክለ ቁመና ላይ አልነበሩምና ከሰሜን ወደ ደቡብ ስልታዊ ማፈግፈግ በማድረግ ኩባር ወይም ወደ ዛሬው ላስታና አንጎት መካከል ወደምትገኘው ማይ ማርያም ላይ መቀመጫቸውን ለማድረግ ወሰኑ። የሙስሊም አረቦችን ተጨማሪ ወረራ በመስጋት አክሱማውያን ማይ ማርያምን መናገሻ ማዕከላቸው ሲያደርጉ የዛጉዌ ሥርወ መንግስት መስራች ሆነው መራ ተክለ ሃይማኖትን እንደራሴ ባለሟል የጦር አበጋዝ አድርገው ሾሙት። የድልናወድ ልጅ መሰቦ ወርቅንም ዳሩለት። ከዛም መራ ተክለ ሃይማኖት በድልናወድ ላይ ተነሳባቸው። ድልናወድም ቀድሞ አባታቸው አንበሳወድም ከዮዲት ሸሽቶ ወደ ተደበቀበት ሸዋ ሸሹ። መራ ተክለ ሃይማኖትም ልጃቸውን መሰቦ ወርቅን እንዳገባ የዛጉዌ ሥርወ መንግስትን መሰረተ። እሱ የሥርወ መንግስቱ ንጉስ፣ መሰቦ ወርቁም የሥርወ መንግስቱ ንግስት ሆና ሥርወ መንግስቱም ቀጥሎ እንደ ቅዱስ ላሊበላ ያሉ ንግስናን ከቅድስና አስተባብረው የያዙና አሁን ላይ የዓለማችን ልዕለ ኃያል ሀገር የምትባለው አሜሪካ እንደ ሀገር ከመመስረቷ ተፈልጋ ከመገኘቷ 600 ዓመታት በፊት እንኳንስ ያኔ ይቅርና ዛሬ ዓለም የደረሰበትን የኪነ ህንጻ ጥበብ ያስናቀውን ከአንድ ቋጥኛ አለት በሰብስትራክቲቭ ማኒፋክቸሪንግ ቴክኒክ ከላይ ወደ ታች የተፈለፈለውን የላሊበላ ውቅር አብያተ ክርስቲያናት ህንጻዎችን ታሪክ ከማውራትና እርስ በርስ ከመናቆር በቀር ምንም ለማናቀው በተለይ ለዚህ ትውልድና ለቀጣዩ ጄኔሬሽን ማበርከት የቻለ ሥርወ መንግስት ነበር። እዚህ ላይ ለታሪክ ሰዎችም ይሁን ምሁር ነኝ ባይ አንድ ትልቅ ግድሮሽ ወይም ብዥታ በሚጥጥዬ እውቀትም ቢሆን ማጥራት ይፈልጋሉ። ሌላው ዛጉዌ ስለሚለው ስያሜ ያለው እይታ ደግሞ ከሥርወ መንግስቱ መስራች መራ ተክለ ሃይማኖት ዘውገ ሚካኤል ከተሰኘው የክርስትና ስሙ የተወሰደ ነው ይባላል። ሶስተኛው እሳቤ ሥርወ መንግስቱ የተመሰረተው በአገዎች ፍትሐውራሪነት በመሆኑ የአገዎች ሥርወ መንግስት ለማለት ታስቦ ዘአገው የነበረ ቢሆንም ከጊዜ ወደ ጊዜ በነበረው የመሻሻልና የመለወጥ የቋንቋ ተፈጥሯዊ ባህሪ ምክንያት ዛጉዌ እየተባለ ተጠራ የሚባል እይታ አለ። ወገኖቼ ወጥነት ያለው ታሪካዊ አረዳድ እንዲኖረን በማሰብ 300 ዓመታት ኢትዮጵያን ያስተዳደሩትን 11ዱን ነገስታተ ላስታ ሥርወ መንግስቱን የላስታ ሥርወ መንግስት ማለት ውሃ የሚያነሳ ስያሜ ነው። ካሁን በኋላ በሶስቱ እይታዎች ገብተን ከምንዛቅጥና ከምንወዛገብ የዛጉዌ የሚለውን የላስታ ሥርወ መንግስት በማለት እንግባባለን ማለት ነው። ይህ በእንዲህ እንዳለ ዛጉዌ የሚለው ስያሜ
ጠቢቡ ሰለሞን ከንግስተ ሳባ ደንገጡር ከወለደው ዛጌ ተብሎ ከሚጠራው ልጁ የተወሰደ ነው የሚባልም አለ። ከላይ ከተባሉት እዚህ ከጠቀስነው የቱ እውነታ ይመስላችኋል? ስቀልድ ነው። ታሪክ ላይ መሰለኝ ወይም ደሳለኝ የሚባል ነገር የለም። ይህ ተራ የቃላት ጨዋታ እንዳይመስላችሁ፣ ታሪክን የማዛባት አቅም አለው። በዚህ አጋጣሚ ይህን ቪዲዮ የምትከታተሉ የታሪክ መምህራን ምናልባት ካላችሁ ቀርቤታችሁ አይለየኝ እላለሁ። እናም የነገ ታዳጊያን ታሪክን የማጥናት ፍላጎት ላላችሁ ጥናት ብታደርጉበት በማለት ምኞቴን እገልጻለሁ። እንደተባለው በዚህ በኩል ቢሆንም ዛጉዌዎች ስልጣን ቀማኛ የሚያስብላቸው አይደለም። ይልቁንስ አክሱማውያን ተራቸውን ጠብቀው ስልጣንን ለወንድማቸው ለዛጌ ሰጡ ወደሚል ድምዳሜ ነው የሚወስደን። ምናልባትም ዛጉዌ የሚለው ስያሜ ዛጌ ከሚባለው የጠቢቡ ሰለሞን ልጅ የተወሰደ ነው የሚለውን የምናረጋግጥበት ታሪካዊ ማስረጃ ካለ ወይም ካገኘን። ቤተሰብ የዛሬው ቪዲዮ ይህን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት ሴክሽን አጋሩኝ። ሰላም ሁኑልኝ።